በሁሉም የስራ በሁሉም ዘርፎች በሁሉም መምሪያዎች የታቀዱ እቅዶች በምን ደረጃ ተፈጽመዋል የሚለውን የምናይበት መድረክ ነው ማለት ነው ዛሬ። ሁለተኛ እነዚህ ባለፈው ዓመት ያቀድነው እቅድ የአሻጋሪ እድገትና የዘላቂ ልማት እቅድ ታሳቢ ያደረገው ምርጫ ነው። ትናንትና ከትናንት በፊት ስናይ የነበረው ምርጫ ነው። የልማት ስራ ሳንሰራ ምርጫን ማሳካት አይቻልም። በሀሳብ ብቻ በሚዘረዘር ሀሳብ ብቻ ወይም ደግሞ በሚያማልል ሀሳብ ብቻ የማህበረሰብን ድምፅ የመራጩን ድምፅ ማግኘት አይቻልም። ስለዚህ ጎን ለጎንና በበለጠ ሁኔታ ከምርጫው ጎን ለጎንና ከምንሰራው የፖለቲካ ስራ በበለጠ ሁኔታ ምንሰራው የልማት ስራ ይሆናል ማለት ነው። የልማት ስራ ሳንፈጽም ያቀድነውን የልማት ስራ ሳንፈጽም ያቀድናቸውን የመልካም አስተዳደር ስራዎች ሳንፈጽም ያቀድናቸውን በልዩ ተነሳሽነት ምንሰራቸውን ስራዎች ሳንፈጽም ከማህበረሰብ ጋር ተገናኝተን ምርጫውን ሰላማዊ በሆነ መንገድ ማስኬድ አይቻልም። ምርጫውን በአሸናፊነት ማከናወን መፈጸም አይቻልም ማለት ነው። ስለዚህ የልማት ስራዎቻችን አሉ፣ በልዩ ተነሳሽነት የምንሰራቸው ስራዎች አሉ፣ የምርጫ ስራችን ደግሞ አለ ማለት ነው። በጣም ተያያዥና የተጋመዱ ጉዳዮች ናቸው እነዚህ ጉዳዮች። ስለዚህ 2018 የስድስት ወሩ አፈጻጸምና በሚቀጥለው ደግሞ እነዚህን ታሳቢ ያደረገ ስራ በምን ደረጃ መስራት ይኖርብናል የሚለው ላይ የጋራ መግባባት ለመፍጠር ታስቦ የተዘጋጀ መድረክ ነው ማለት ነው መድረክ። ስለዚህ ነው ታሳቢ የሚደረገው ከውጤታማነት አኳያ ከስድስት ወሩ ውጤት አኳያ በኋላ በዝርዝር የሚቀርብ ቢሆንም በዚህ ዓመት በጣም በርካታ ስራዎችን ሰርተናል። የህዝብ ግንኙነት ስራዎቻችን ማህበረሰባችን ያገኘነው ማህበረሰብ ከጎናችን እንዲሰለፍ አድርጎታል። የህዝብ ግንኙነት ስራውን ብንወስድ በተከታታይ ከልዩ ልዩ የህብረተሰብ ክፍሎች ጋር ያደረግነው የህዝብ ግንኙነት ስራ ውጤታማ ነው ተብሎ የሚወሰድ ስራ ነው ማለት ነው። ያለምንም እረፍት ያለምንም ጊዜ መስጠት እና ደግሞ በተደራጀ መንገድ ሰነዶቹ በየጊዜው እየቀረቡ በተደራጀ መንገድ ከማህበረሰቡ ጋር ለመግባባት የተደረገው አጠቃላይ ስራ አጠቃላይ እንቅስቃሴ ማህበረሰባችን ከጎናችን ያሰለፈ የህዝብ ግንኙነት ስራ ተሰርቷል ብለን እንወስዳለን። አንዱ ይህ ትልቁ ያለፍነው ትልቁ ችግር ነው። ከዚህ በፊት ስንገመግመው የነበረው ትልቁ ችግር ህዝባችን ከጎናችን እንዲሰለፍ የሚያደርግ የህዝብ ግንኙነት ስራ አልሰራንም ነው። በዚህኛው በጀት ዓመት ደግሞ በአንደኛው ሩብ ዓመት ማለት በአንደኛ ሩብ ዓመት ነው በስድስቱ ወይም ደግሞ በግማሽ ዓመቱ ደግሞ ያመጣነው የህዝብ ግንኙነት ስራ የዞን አመራሩ ተንቀሳቅሶ የወረዳ አስተባባሪ አመራሩ ተንቀሳቅሶ ጠቅላላ የወረዳ አመራሩ ተንቀሳቅሶ ከአባላት ጋር ከሃይማኖት አባቶች ጋር ከነጋዴው ማህበረሰብ ጋር ከከተማ ነዋሪው ጋር ከሌሎች አካላት ጋር ሁሉ የሰራነው ስራ ውጤታማ ነው ብለን እንወስዳለን። ይህን ማስቀጠል ያስፈልጋል። አንድ እንደ ውጤት የሚወሰደው እሱ ይሆናል ማለት ነው። ሁለተኛ የልማት ስራዎችንም ቢሆን ከልማት ስራዎች አፈጻጸም ቢሆን ከዚህ በፊት ለ2 ዓመት ልንሰራ የምንችለው ስራ አጠን በዚህ ዓመት ደግሞ ደፍረን ገብተን ያሳካነው አንዱ ከዚህ በፊት ያልነበረ የትምህርት ስራ መውሰድ ይቻላል። የትምህርት ስራ በዚህ ዓመት በጣም ጠንክረን ተጭነን መዋቅሩንም ተጭነን በየደረጃው ያለውን ወላጅም ተጭነን ከወላጁ ጋርም ተግባብተን ታጥቆ ከሚንቀሳቀሰው ኃይል ጋርም ጭምር ተነጋግረን በተለያየ መንገድ ተግባብተን የሰራነውና ትልቅ ስራ ትልቅ ስኬት ነው ብለን እንወስደው በዚህ ዓመት በተለይ ደግሞ ከጎጃም ቀጠናዎች ሁሉም የጎጃም ቀጠናዎች መሰረታዊ ችግር ያለባቸው ናቸው። ከትምህርት አኳያ የኛ ቢያንስ እንኳን 50% እና ከዛ በላይ የሆነውን ተማሪ 250
260 የሚሆን ተማሪ አስመዝግበን በመማር ላይ እንዲሆን አድርገናል። ይህ በጣም ትልቅ ውጤት ነው። በግብርና ብንወስደው፣ በእንስሳትና ዓሳ ሀብት ልማት ብንወስደው፣ በሌሎችም በጤና ብንወስድ፣ በሌሎችም ስራዎች ብንወስድ ውጤት ያስመዘገብንበት ዓመት ነው ማለት ነው። በግማሽ ዓመቱ ውጤት ያስመዘገብንበት የመልካም አስተዳደር ስራዎች ይቀሩ ያሉ ቢሆንም ከጊዜ ጊዜ እየተሻሻሉ የመጡበት ሁኔታ ነው ያለው። ይህን ገምግመን በሚቀጥለው ደግሞ ከዚህኛው በላይ መስራት እንድንችል የታሰበ ነው ማለት ነው መድረክ። ስለዚህ ሲሪየስ የምንመለከተው ነው። የልማት ስራ፣ የመልካም አስተዳደር ስራ፣ የኢኒሼቲቭ ስራ ለህዝባችን እርካታም ለህዝባችን የልማት ጥያቄ መልስ ለመስጠትም እንደገና ደግሞ እንደ ፓርቲ ያቀድነውን ምርጫን በአሸናፊነት የመወጣት ዓላማችንም ለማሳካት እጅግ በጣም አስፈላጊ ነው ብለን ተረድተን በዛ መጠን የተሻለ ውይይት ማድረግ ይኖርብናል ማለት ነው።